አራው አይደለም ታልፎ የተሰጠው ሰው እንችልም በደንብ ይግባችሁ ለመሰለ ይሄንን የምልህ በክራይስት እዚህ ጋር ልክ ስትታደስ በአንተ ላይ ኃይል ሲያጣ ሰይጣን immediately በአንተ ነገር ላይ ኃይል ያጣል ይሄ ካልገባችሁ ሰይጣን ምድር ተሰጥቷለች ስለተባለ ወርቁም የሱ ብሩም የሱ እንትኑም የሱ ስልጣኑም የሱ አየሩም የሱ ባህሩም የሱ ይመስላችኋል ከዛ እናንተ እዚህ የምትኖሩት ስልጣን አላችሁ ግን በቃ እንደ ተቃዋሚ ፓርቲ እየተቃወምክ ለመኖር ነው ታስበው አዳም ሰይጣን ስልጣን የተሰጠው በአዳም ላይ ነው በሌላ ማለኛ በስጋ ላይ አፈርን በህይወት ዘመን ሁሉ ተበላል እስኪ ያዳምን እርግማን ተመልከቱ አዳም ሲረገም የተባለው ምንድነው ካንተ የተነሳ ምድር የተረገመች ትሁን ከማን የተነሳ you are the case ያቱ ኢየሱስ ጋር መጥቶ ሰይጣን ኢየሱስን እንደ አዲስ የፈተነበትና ቻሌንጅ ያደረገበት ሪዝኑ ምንድነው ኢየሱስን ሲያየው በሱ ላይ ስልጣን የለውም የዚህ ዓለም ገዥ እኮ ነው ለምሳሌ ኢየሱስ ያለው ስም የዚህ ዓለም አምላክ አሁን ወደ እኔ ይመጣል በእኔ ላይ ግን አንዳች የለውም ማለት የዚህ ዓለም አምላክ ነው ገዢ ነው የሆነ ፐርሰን ግን በሱ ላይ ምንም የለውም why ያ ፐርሰን በስጋና በደም ከኃጢአት ምን አላለም አልተካፈለም ስለዚህ ሰይጣን ኃይል ያለው በስጋና በደም በተካፈለ ስጋ ላይ ስለሆነ በኢየሱስ ላይ ኃይል የለው በጣም ሲምፕል ማምለጫ መንገድ አይታያችሁ ስጋን ከክፉ መሻቱ ጋር ሰቅለ ባይ ባይ ሰይጣን ማለት በጣም ኢዚ ነው ከሱ ጋር ለመፋታት ማለት በጣም ዲፊካልት ነው ከሱ ጋር ተስማምቶ ለመኖር እንዴ ግባችሁ እስኪ አንተ ውስጥ ነው ኤጀንት ያለው ኤጀንቱ የሰይጣን ኤጀንት አንተ ውስጥ ነው ያለው እያንዳንዷ የሚሰራት ነገር በአንተ ካላለፈ አይሰራም በሌላም ሰው ስጋ ሰውነት ነፍስ ይለፍ እንጂ ካላለፈ ባንተ አይሰራም ለምሳሌ እንዲህ ልበል you are in phase በደንብ ተመልከቱ ሰይጣን ይሄንን ቦርሳ እንዲነሳ አይፈልግም ይሄን ቦርሳ መንካት እንደማይችል ያውቃል አይችልም እሱ ፍጥረታዊ ስጋ ስለሌለው ይሄን ቦርሳ መንካት አይችልም ምን እንደሚያደርገኝ ታውቃላችሁ ይሄን ቦርሳ ላነሳሰር እሷ አጣራኛለች ይሄን ቦርሳ ላነሳሰር እሱ ይጣራኛል ይሄን ቦርሳ ላነሳሰር እሷ ታልፋለች ባጠገኝ ይገባችኋል what is his purpose ሐሳቤን እንዳይፈጸም ለማድረግ መታገል ካለበለዛ ሐሳቤን ካልወሰደው ሐሳቤን ካደረኩኝ ሐሳቡን መስራት አይችልም በራሱ አይሰራም እንዴ የነገራችሁ ሐሳቡን አንስተው የዲያብሎስን ሽንገላ ተቃውሞት እግዚአብሔር መካቶ ለበት ሸንጋይ ነው ሐሳብ ነው ያለው ሌላ ነገር የለውም እንትን ካላለ ማለት ነው ሐሳብህን ካልያዘ አንተን ማሸነፍ አይችልም ለምን ስልጣን ያለው በሰው ላይ ነው እንጂ በአካሉ ላይ አይደለም ብዙ ጊዜ የምንሳሳተው እምነት ምን ሰይጣን እንደተበለ ሱብ ወደ ጤና ያስቀምጥ እዚህ ግራውንድ አድርጎ እኔን ይዋጋኛል ማለት ነው ግራውንድ ያደረገው የሆነ ሰው የማይንድ ውስጥ ነው ይገባችኋል ማለት ምሽግ የሰራው ማለት ነው እኔ እዚህ አስተምራለሁ እዛ ውስጥ ሆኖ ሐሳብ ይለቃል በሰውየው መገኘት በአንድ ልብም ሆነው ሲጸልዩ they match with the Holy Spirit
አንደርስታንድ ታደርጉኛላችሁ? ከመንፈስ ቅዱስ ጋር ስንት ሆኑ? አንድ። ሁሉ በእምነት ሲሆኑ እግዚአብሔርና እነሱ ስንት ናቸው? አንድ። ፌዝ ነው። በውስጣቸው ማለፍ እንዳይችል ውስጣቸው በምን ተይዟል? በእምነት ቃል፣ በእምነት ስራ። ጴጥሮስ የሚለው ስም የዚህ ዓለም ገዢ እንደሚያገሳ አንበሳ ዙሪያቸው ምን ይዞር። አሁን እየዞረ ምን እንደሚል ተመልከቱ። ሲዞር መጽሐፍ የሚናገረው በእምነት ጸንታችሁ ተቃወሙ። ስም በሉት አይደለም፣ ተቃወሙት። work with the opposite። በእምነት ጸንታችሁ፣ በሌላ አማርኛ በእምነት ጸንታችሁ ማለት የቃሉ ፍቺ ልብህን በእምነት ጉዳይ ላይ ስቲክ አድርገው ሌላ ሐሳብ ስለማያልፍ እሱ በር ያጣል። አንደርስታንድ ታደርጉኛላችሁ? ሐሳብ ላይ ግራውንድ ካላረገ ስለማይዋጋ የዛሬ አምላክ የማያምኑትን ምን ሐሳብ አሳወረ፣ የማያምኑትን ሐሳብ አሳወረ። እዛው ጴጥሮስ ጋር ሄዳችሁ ስትመለከቱ ምንድን ነው የሚለው? በውጪ ያሉ ወንድሞቻችሁ ይህንን መከራ በሙላት እንዲቀበሉ አውቃችሁ። ይህንን መከራ በምን ይቀበሉታል? በሙላት። እነሱ ጋር በሙላት የሚቀበሉ ለምንድን ነው? አይዲያው ሁሉ ጊዜ አክሰስ ያገኛል ለመስራት፣ ለማድረግ፣ ውጤት ለማምጣት። ሐሳቡ ክፍት ነው። ከጎን ላለው ሰው ሰይጣን በሰው ላይ እንጂ በፕላኔቷ ላይ መብት የለውም በለ። አሁን ደግሞ በለ በክርስቶስ ኢየሱስ እኔ አዲስ ሰው ሆኛለሁና በእኔ ላይ መብት የለውም። በእናንተ ላይ መብት የለውም። ይህን ካየን በኋላ በዚህ ዓለም የሚሰራባቸው መንገዶች እንመልከት። ኢዮብ መጽሐፍ ምዕራፍ 18 የመጀመሪያ ስቴፕ ወገኖቼ እንድታውቁ የምፈልገው ኢዮብ 18 ከቁጥር 5 ጀምሮ ነው። የመጀመሪያ እንድታውቁ የምፈልገው ወሳኝ ነጥብ የሰይጣን ወይንም የጨለማ ዓለም ፍሬዎች ወይንም ውጤቶች ለአንተ አካላዊ ዓለም ላይ ኖርማል ቢመስሉም ምንጫቸው ግን ክፉ ነው። ስለዚህ ሁሌም ስትቃወም የምትቃወመው ምንጩ ላይ ያለውን ችግር ነው። ለምሳሌ አንድ ቧንቧ እዚህ ቤት ከፍተን ውሃ እየፈሰሰ ቤቱን ብታጸዳው ቤቱ መቆሸሽ ያቆማል? አያቆም። አንተ ትጠርጋለህ፣ ቧንቧ ያፈሳል። አንተ ትጠርጋለህ፣ ቧንቧ ያፈሳል። አንተ ትጠርጋለህ፣ ቧንቧ ያፈሳል። ልዩነት የለውም። የመጀመሪያ ቤትህን ከመጥረግ በፊት ቧንቧውን መዝጋት። ቧንቧውን ከዘጋ በኋላ ቤቱን ብትጠርግ ደግመህ ቆሻሻ ቤት ውስጥ አታገኝም፣ ውሃ ቤት ውስጥ አታገኝም። የብዙዎቻችን ፕሮብሌም ይሄ ነው። ሰይጣንን አይደለም ምን ችግሩ በሽታ ይመጣል። በሽታ ኢየሱስ እንትናሙኝ ከዛ ደግሞ ትንሽ ከሌለ እንትን ብለናል። ስለ ጠላታችንን በትክክል እንኳን መተርጎም ስላልቻለን ማለት ነው። ይሄ ቦርሳ እዚህ ጋር ይሄ መጣህን አየው ማን ያስቀመጠው? ህይወት ነው። አይ ጆን ነው። አይ ሄሩን ማን እንዳስቀመጠው ምንም ስለማታውቅ ገምተህ ነው የምትኖረው። በሽታ ከየት ነው? ድህነት ከየት ነው? ምንጩን ማያውቅ ሰው በሽታ አይቶ እንዴ ኤልሳ ይታመማል ነበር እንዴ? ኤልሳም በሚሞትበት በሽታ ታመመ። ኤልሳ ታሟል፣ ስለዚህ በሽታ እንዴ የጳውሎስ ዲሳይፕል የነበረው ጳውሎስ እንኳን እንዳልታመመ እርግጠኛ ነኝ።
ግን የጳውሎስ ዲሳይፕል የነበረው ታሞ አይደል? ማነው ስሙ? እስከ ሞት ድረስ ታሞ እግዚአብሔር ማረልኝ ያለ ጳውሎስ። እንትና ታሞ አይደል? እንትና ይታመም አይደል? እኔ ስለነሱ መታመም አለመታመም አላውቅም። እኔ ማውቀው ግን በፍጹም ከሰማይ በሽታ ተፈብርኮ ወጥቶ አያውቅም። በፍጹም በእግዚአብሔር ህልውና ውስጥ ለሰው ስቃይ የሚሆን ነገር ከእግዚአብሔር ምንጭ ወጥቶ አያውቅም። አሁን ምንጭ የማያውቅ ሰው እዚህ ጋር የተቀመጠን ቦርሳ አይቶ እንዲህ ነው ሊል ይችላል። ምንጩ ላይ የሄደ ሰው ግን ከሌ ነው አይልም። ኦሬዲ አውቆታል ማን እንደሆነ። ትልቁ ፕሮብሌማችን ስለ ምንጭ ዕውቀት የለንም። ብዙዎችም ስለ ምንጭ አስተምሩንም። እስኪ እንተመልከቱ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። እንግሊዘኛው ልጠቀመው እንደዚህ ይላል። for this purpose በዚህ ዓላማ for this purpose the son of God is manifest to destroy the work of the devil የዲያብሎስን ስራ ሊያፈርስ በዚህ ዓላማ የእግዚአብሔር ልጅ ተገለጠ። አሁን አንድ ሰው የዲያብሎስን ስራ ዲያብሎስን ሊያፈርስ ኢየሱስ አልመጣም። ዲያብሎስማ ኦሬዲ ተፈርዶበታል። የሚቀጥለው ፍርድ ደግሞ ይጠብቃል። ዲያብሎስ ፐርሰኑን አይደለም ከሰው ጋራ ያለውን ምን ሪሌሽን በሰው ህይወት ላይ የሰራውን ስራ ከእግዚአብሔር ምንጭ ያልሆነ ግን አሁን ሰው ላይ የተገኙ ነገሮች ሊያፈርስ ኢየሱስ መጣ። በመስቀል ላይ ጠርቆ ያስወገዳቸው ነገሮች ሁሉ የዲያብሎስ ምንድናቸው? ስራዎች ናቸው። እግዚአብሔር በሰው ውስጥ የሰራቸው አይደለም። ማረጋገጫ ከፈለጋችሁ አስረግጬልኝ። እግዚአብሔር የፈጠረው ኢየሱስ ማፍረስ አይችልም። መጀመሪያውኑ ማን ይሰራል? ኢየሱስ ነው የሰራው። ምክንያቱም መጽሐፍ ሲናገር ሁሉን በልጁ ነው የሰራው ነው። ስለዚህ በልጁ ሰራ እግዚአብሔር። እንደገና በልጁ አፍርሰው ሊያፈርሰው ምን አይችልም። ራሱ ከራሱ ጋር ነው የሚጣለው። አሁን ግን ልጁን ላከ። ለምን ላከ ልጅህን? እኔ ያልሰራሁት እስኪ ኢየሱስ ያለውን አስታውሱ። አብ ያልተከለው ሁሉ ይነቀል። በሌላ አማርኛ አብ ያልተከለው አለ ማለት ነው። እነዚህ ብላችሁ ደግሞ ተመልከቱ። ጌታ ሆይ መልካም ስንዴ ዘርተሃል ነበር፣ እንክርዳዱ ከየት መጣ? ምን አላቸው? ጠላት በሌሊት መጥቶ ዘራ። የእንክርዳዱ ምንጭ ጌታ ያውቃል፣ ጠላት። ብዙዎቻችን የበሽታን ምንጭ አናውቅም። ምንድነው በሽታ? ቫይረስ። ምንድነው በሽታ? ባክቴሪያ። ምንድነው በሽታ? ፈንገስ። ምንድነው በሽታ? አደጋ። ምንድነው በሽታ? እንትን እያል ስም እያወጣንለት ከዛ በኋላ እነኛን ነገሮች እያብሰለሰልን ነው የምንኖረው። አንድ ዶክተር ላስረዳው ህመሙን ዶክተር ላስረዳው ሰውን ምንም ዶክተር ላላስረዳው ሰው ስትጸልይ ውጤቱ እኩል አይደለም። ህመሙን ዶክተር ያስረዳው ሰው በሽታው ከናቹራል ሲስተም ወይንም ከሱ ደረቱን ገልብጦ መሄድ ወይ ከበላው ምግብ ወይ ከምናምን እንደመጣ ስለሚያስብ ለጸሎት መልስ የለውም። እርሱን ኪኒን ነው ማዋጣል። ፊዚካል ነው ብሎ ኤክስፔክት ስላደረገ ምንጩን ስላላየቁ ነው። የእውነት ነው ከምግብ መረዝ ይሆናል፣